ሰላም እንዴት ናችሁ? ቴክስቹር እባላለሁ እና ቻናል አዲስ ሆናችሁ ላይክ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ሁኑ። ያው ዛሬ ይዤላችሁ የመጣሁት በዚህ ሰሞኑ አዲስ የቴዲ አፍሮ ዘፈን ወጥቷል እና ዛሬ እሱን የምናየው ይሆናል እና ቴዲ አፍሮ በ3 ቀን 10 ሚሊዮን ቪው የታየለት ቪዲዮ አለ። በቀጣይ ቪዲዮ እሰራላችኋለሁ ማለት ነው። ዛሬ ግን የምንሰራላችሁ ጀንበር የሚለው ቪዲዮ አብረን እናያለን ማለት ነው። ወደ ቪዲዮ አንተ ወዲህ እርፎ መረባ አማራ እስላም ኦሮሞ ትግሬ አይባልም። እርፎ መረባ ኢትዮጵያ ናት። እርፎ መረባ ምን ይገነጣጥሏታል? እርፎ መረባ እውነት ነው። ምን ይገነጣጥሏታል? በኋላ እየመጡ እርፎ መረባ አይበጅም። እርፎ መረባ We brought our say, 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 we brought our say. ጀምር እስክትመጣ ድረስ አይን ከሚይዝ ነገር ጀምር ሰማይ ዳመነ አጉረመረመ ሊጥል ነው መሰለ ዝናብ ደርቤ አይሞቀኝ ብከናነብ ምተይዤ ባንቺ ሀሳብ። ዋው የሚገርም ነው። አይታችሁታል? አገባቡ ራሱ የሆነ ያለ በጣም ስሜት አለው። ይሄ ራሱ የሆነ ስሜት አለውና ቴዲ አፍሮ በቃ ከድሮም አሁንም ጀግና እኔ ይመቸኛል ማለት ነው ቴዲ አፍሮ። ድንግዝግዝ አለ የቤቴ ፋኖስ ሰማይ ጨለማ ለብሶ አንቺ ካልመጣሽ አውደ ዓመት አይሆን ቅዱስ ዮሐንስም ደርሶ ሲያስፈራ ክረምቱን አቤት ኖረሽ ብታይ እዚህ ጋር ራሱ የሆነ አመጣጡ ካሁኑ ተራራ ምናምን የሚለው ፓርት ራሱ በጣም ነው ደስ የሚለው። ቴዲ አፍሮ ነግራችኋለሁ። በቀጣይ ቪዲዮ ዳስጣን አንሳው የሚለው ቪዲዮ እሱን እናያለን ማለት ነው በቀጣይ ቪዲዮ። ዛሬ ጀንበር የሚለው ነው አብረን የምናየው ማለት ነው። አሁን ወደ ቪዲዮ ገብቼ ከፍኙነ ገሉን ብለኩ ሰው ለካ ቢነድ እሳት አይሞቅም ያለ ሰው በፈካ ሰማዩ። እዚህ ጋር አይታችሁታል? ቆይ እስቲ ገብቼ ከፍኙነ ገሉን ብለኩ ሰው ለካ ቢነድ እዚህ ጋር ፓርት ለካ ቢነድ እሳት አይሞቅም ያለ ሰው አይሞቅም ያለ ሰው እውነት ነው። ባረምን በፈካ ሰማዩ በሄዱና ናምሌ መተሽ በመስከረም ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበርሽልሽ ባይኔ ጀንበልሽ 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 ባይኔ
ጋይስ ይመስጣል፣ በጣም ይመስጣል። በቃ ወደ ነበረበት ያለፈው ጊዜ ነው እንዲያስብ የሚያደርገው ይሄ የድሮ ፀሐይ የሚለው ማለት ነው። ማናቸውም ኢትዮጵያዊ ትክክል መብት እንዲኖረውና የተወደደ ሕዝባችን ሁሉ የአንድ ትልቅ ቤተሰብ ተወላጆች ሆነው በወንድማማችነት እኩል እንዲኖሩ ዘወትር የተከተልነው ዓላማ ነው። እውነት ነው። በቃ ዋናው ፍቅር ነው። የታባቱ ቴዲ አፍሮ የፍቅር ሰው ነው። ማንንም እንዳሰማ የታባቱ ወይ ብራና ውሰኝ ወይ ብራና ውሰኝ አምሬ ፋኖስ ወይ ብራና ውሰኝ ወይ ብራና ውሰኝ አዚ ጀመር ወይ ብራና ውሰኝ ወይ ብራና ውሰኝ አምሬ ፋኖስ ወይ ብራና ውሰኝ ወይ ብራና ውሰኝ አዚ ጀመር እስክትመጣ ድረስ አይን ከሚይዝ ነገር ጀመር ዘፈን ስታዳምጡ በኤርፎን ማለት ነው ጋይስ፣ በቃ የራሳቸው ዓለም ውስጥ ነው የምትገቡት። የድሮ ፀሐይ የሚለው ብታዳምጡት፣ አሁኑ ብታዳምጡት ምናምን በቃ አለ የነበረበት ምን ነው በልጅነት በአሁንኩ ነው የሚያስብለው ይሄ ዘፈን ማለት ብታዳምጡ። ስለዚህ ሁላችሁ በኤርፎን አዳምጡ። ሰማይ ዳመነ አጉረመረመ ሊጥል ነው መሰለ ዝናብ ደርቤ አይሞቀኝ ብከናነብም ተይዤ ባንቺ ሐሳብ ድንግዝግዝ አለ የቤቴ ፋኖስ ሰማይ ጨለማ ለብሶ አንቺ ካልመጣሽ አውደ ዓመት አይሆን ቅዱስ ዮሐንስም ደርሶ እምዬ ኢትዮጵያ አንቺ የፍቅር አገር ምሰሶ ዘመመ። በቃ ሆነሽ የዓለም ማዕገር ለብሼ ብተኛ እንቅልፍ የለኝ ማታ አጣሽና ልቤ ካለሽበት ቦታ በፈካ ሰማዩ በሄዱና ናምሌ መተሽ በመስከረም ጀንበልሽ ባይኔ 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 ወንዞች ገደቡ ይዋሉ ለልማት በከንቱ ፈሰዋል ለብዙ ሺህ ዓመታት ይምጡ ማዕድናት ሀገራችን ጥቅም። ኦ ማይ ጋድ ሁን ብታዳምጡት እኮ ጋይስ ረበል ይመሰጣለን። ምን ይመሰጣለን? ሞክሩት፣ ግን በኤርፎን ሞክሩት። ህዝቧም ታጥቆ ይስራ በተቻለ አቅም ኢትዮጵያ ትቅደም፣ ኢትዮጵያ ለዘላለም ትኑር። የታባል እዚህ ጋ ራሱ ተጽፏል ማለት ነው። ግጥምና ዜማ ቴዎድሮስ ካሳሁን ይላል። ሙዚቃ ቅንብር ሚክሲንግና ኪቦርድ በፍቃዱ ግርማ፣ ዋሽንት ጣሰው ወንድም። ዋሽንትም አለው። አይገርምም ጋይስ? አንዳንዶች በቅንብር ነው የሚያደርጉት። ዋሽንት አጠገብ ማይክ ተደርጎ በዋሽንት። አረ ጀግና ናቸው። ማስትሪንግ በፍቃዱ ግርማ ይላል።
ፍቃዱ ግርማ የኪቦርድ እና ስትሪንግ ተመሳሳይ ናቸው እና ከዚህ ዛሬ ቪዲዮ ይህን ይመስላል። በዚህ ቪዲዮ ዘና እንዳላችሁ ተስፋ አድርጋለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያርጉ፣ ከኔ ጋር ቤተሰብ ይሁኑ ማለትና ኔክስት እያላችሁ ከኮሜንት ላይ ከፈለጋችሁ ጻፉ፣ ካልፈለጋችሁ ኖርማል ነው እና የዛሬ ቪዲዮ ይህን ይመስላል። በቀጣይ ቪዲዮ አዲስ ከምንገናኝ ለዛሬ ቻው።